ሰላም ጤና ይስጥልኝ። ይህ አሚር ቴክ ዩቲዩብ ቻናል ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። የዛሬ ቪዲዮአችን የሚሆነው እንዴት አድርገን የተበላሹ ዲኮደሮችን በቀላሉ መጠገን እንዴት እንደምንችል አሳያችኋለን። ቪዲዮን ላይክ በማድረግ ጀምሩት። ቻናሉን ደግሞ ሰብስክራይብ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አድርጉልኝ። ቀጥታ ወደ ቪዲዮ። እንደምታዩት የዲኮደር ቀይ አርግቶ ነው እንደዚህ አይሰራም፣ ቁጥሮቹ አይመጡም። በቀላሉ እንዴት እንደምንሰራው አሳያችኋለሁ ማለት ነው። ቀይ ብቻ ነው የሚበራው። ይሄ የውስጥ ችግር ነው። ፈተን እናያለን ማለት ነው። እዚህ ጋር 5 ብሎኖች አሉ። እነሱን ፈተን ውስጡን እናያለን ማለት ነው። ይሄ ቀላል ስራ ነው። ቤታችሁ ሆናችሁ የምትሰሩት ነገር ነው። ባለሙያ ምናምን አይፈልግም። እና እዚህ ጋር ጥንቃቄ ማድረግ ያለባችሁ ሶኬቱን መንቀል አለባችሁ። ሶኬቱን ከነቀላችሁት በኋላ ነው የምትፈቱት እና ከዛ በኋላ እንከፍተዋለን ማለት ነው። 5ን በደንብ እንፈት። እሺ እየፈታሁት ነው። ቪዲዮን እስከ መጨረሻ እዩት፣ ይጠቅማችኋልና ላይክም አድርጉት፣ ሰብስክራይብም አድርጉት። እሺ ውስጡን እንፈታዋለን። ላይፍ ስታር ናት ዲኮደሯ። ላይፍ ስታር ውስጡን ይሄን ይመስላል እንደምታዩት። እዚህ ጋር ያበጠች ካፓስተር አለች። ካፓስተር የሚታያችሁ ከሆነ ይሄኛው እንደምታዩት አብጣለች። ዙም አድርጌ ላሳያችሁ። እንደምታዩት ከጎን ያሉት ምንም አላበጡም። መሀል ላይ ያለችው ግን አብጣለች። እንደምታዩት እችን ነው ቀይረን የምንሰራው ማለት ነው። እና ካፓሰረ እችኛዋ እንደምታዩት እነዚህ ሁለቱ አላበጡም። ይሄ ግን ከነሱ የበለጠ ወደ ላይ ከፍ ብሏል። ስለዚህ የዚህ ችግር ነው። ቅድም ቀይ ብቻ የሚያበር ቁጥር ማያመጣው ከሆነ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ካፓሰር ከአሮጌ ከድሮ ዲኮደር ከሱ ነቅላችሁ ወደዚህ ማድረግ ትችላላችሁ፣ ወጪ ሳታወጡ በቤት ውስጥ በሚገኝ ብቻ። ይሄ እንደምታዩት 1000 ማይክሮፋት እና 16 ቮልት ይላል። 1000 ማይክሮፋት እና እኔ አሁን የምቀይረው እንደምታዩት 1000 ማይክሮፋት እና 25 ቮልቴጅ ይላል። ይሄ ነው የምቀይረው። ይሄ የሆነበት እንደምታዩት ቮልቴጁ ያኛው የመጀመሪያው 16 ይሄ ደግሞ 25 ነው። ስለዚህ ምንድነው አይቃጠልም ካላችሁ አይቃጠልም። ምንድነው ዲኮደሩ አሪፍ ነው። ቮልቱ ሲበዛ የመጨመር እንትኑ ነው የመቃጠል እድሉ ይቀንሳል። እንደው ቮልቱ ደግሞ ሲያንስ ደግሞ ቶሎ ይቃጠላል ማለት ነው። በተሻላችሁ መጠን ቮልቱን ከፍ አድርጋችሁ ብትበይዱት አሪፍ ነው ማለት ነው። ግን እዚህ ጋር እንትን ምላችሁ ነገር 1000 ማይክሮፋት የሚለው ነው። እሱን ነገር ራሱ 1000 መሆን አለበት። ሌላ ከቀየራችሁት አይሰራላችሁ ማለት ዲኮደሩ ሊበላሽ ይችላል። እዚህ ጋር ደግሞ አንድ የምነግራችሁ ነገር ዲኮደሩ በርቶ ቁጥሮቹ መተው ኳሊቲው ማያመጣ ከሆነ እዚህ ጋር ሜን ቦርድ በአረንጓዴ ትልቁ ቦርድ የለም በጎን ያለው እነሱ ላይ ነው ችግሩ። አይሲ ይባላል። እሱ ነው የሚቀየረው። ቁጥር ዲኮደሩ የሚሰራ ከሆነ ግን ምስል ማያመጣ ከሆነ ማለት ቲቪ ላይ ምስል ማያመጣ ከሆነ ሲግናል አይሲ ነው የሚቀየረው። እሱም ባለሙያ ቢቀየረው አሪፍ ነው። እናንተ ግን እንደዚህ ቀላል ከሆነ ካፓስተር ብቻ ከሆነ ቤታችሁ መቀየር ትችላላችሁ፣ ምንም ወጪ ሳታወጡ ካውያና ዲል ካላችሁ ማለት ነው። እሺ እንደምታዩት ቀደም እንደነገርኳችሁ እዚህ ጋር እቺ የተቃጠለችው ካፓስተር 16 ቮልት በ1000 ማይክሮፋት ይላል። እቺኛው እንደምታዩት እቺን ነው የምንቀይራት። እንደምታዩት ከዚህ በፊት የተሰራ ነው፣ እንደተሰራ ያስታውቃል። እንደምታዩት የተሰራ ነው፣ ለዛ ነው የተቃጠለው። አሁን ደግሞ ከፍ ባለ ቮልቴጅ እኔ ቀይሯለሁ ማለት ነው። ቀደም እንደነገርኳችሁ አሮጌ ዲኮደር ላይ እነኚህን ማይክሮፋት ካፓስተሮቹን ማግኘት ትችላላችሁ። አሮጌ ላይ ማለት የድሮ ኤስቲዲ ዲኮደሮች ላይ በእነሱ አውጥታችሁ መቀየር ትችላላችሁ። ወይንም የተበላሸ ዲኮደር ካላችሁ በሱ መቀየር ትችላላችሁ ማለት ነው። ካውዬ ለሰካና
እስኪግል እንጠብቀዋለን። ከዛ በኋላ በሱ ነው ስራ የምንሰራው ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ካውዬ እንደምታዩት ካውዬ እንደምታዩት ሰክቻለሁ። መጠንም ጨምሬለታለሁ። እየጋለ ወደ 300 ዲግሪ ሴልሲየስ እናደርገዋለን። እዚህ ጋር እንደምታዩት ካፓስተሯን መቀየር ነው። ሌላ ምንም ነገር የለውም። ሲቀየሩት ይሰራል ማለት ነው። እዚህ ጋር ሁለቱን አንድ ላይ ለማንሳት ስለሚከብድ ሁለቱን ይዘነው ካውያ ላይ እንትን እናደርገዋለን። ከታች የተበላሸውን ካፓስተር በእጃችን እንይዛትና ከዛ ካውያው ላይ ፖዚቲቭና ኔጌቲቭ ላይ አንድ ላይ የምናነሳው ላይ ማለት ነው። ልክ ሁለቱን ለስናቀርጠው ከታች እንስበዋለን። ከዛ ካፓስተሩ ይወጣል ማለት ነው። ልክ እዚህ ጋር እኔ እንደማደርገው አይታችሁ ቀላል ነው በጣም። ልክ እንደዚህ አድርጋችሁ ሁለቱን ስታገናኙት ይቀልጣል። ከዛ በኋላ ከታች ስቦት ይወጣል በቀላል ማለት። እንደዚህ ያደረጋችሁ መንቀል ትችላላችሁ። ለቻናላችሁ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉት። ቪዲዮ ደግሞ ላይክ አድርጉት። እስከ መጨረሻ እዩት። እንደምታዩት ነቅለናል። እዚህ ጋር እንደምታዩት ወጣለች ማለት ነው። በሰላም ምንም ሳያታግለን ወጣለች። ካፓስተር ላይ ቀድሞዋን ያሳየኋችሁ እችን የምንቀይራት። እቺ ደግሞ መጀመሪያ የተበላሸው ያበጠችዋ ነች። እንደምታዩት አብጣለች። ካሜራው አያሳይም። እንደዚህ እቺ አብጣለች ከላይ ስላበጠች። እቺ ደግሞ አሁን የምንቀይራት ነች። አዲስ ነች። እቺ ደግሞ የተበላሸችዋ ነች። ስለዚህ እንደምታዩት ነው። የ25 ቮልት ነው፣ የ16 ቮልት ነው። እቺ ስለማይሰራ እንጥለዋለን ማለት ነው። አይጠቅምም። ስለዚህ እቺኛዋን እንደምታዩት እንቀጥላታለን። እዚህ ጋር በጥንቃቄ መሰካት አለባችሁ። ፖዚቲቭ እና ኔጌቲቭ ባል ነገር አለ ቦርድ ላይ እንደምታዩት። በካፓስተሩ እዚህ ጋር ነጩ ክፍል እዚህ ጋር ነጩ ያሳያችኋለሁ። ይሄኛው ነጩ ክፍል ማይነስ ነው። እንደምታዩት ማይነስ ምልክት አለበት። ማይነስ ይላል። እዚህ ጋር እንደምታዩት ማይነስ ይላል። እዚህ ላይ ከተሳሳታችሁ ቦርዱ ስለሚፈነዳ በጥንቃቄ መሰካት አለባችሁ። እዚህ ጋር እንደምታዩት ደግሞ ነጭ ያለበት እሱ ደግሞ ማይነስ ነው። ስለዚህ ማይነሱን በማይነሱ ነው መሰካት ያለብን እንዳንሳሳት። ይሄኛው አሁን ማሳያችሁ የለም። አሁን ነጭ ምናምን ባለበት በባዶ ሳይሆን ነጭ ባለበት መሰካት አለበት። ልክ እንደዚህ ማለት እንደዚህ አድርጋችሁ ስክት ታደርጉታላችሁ። እንደዚህ ከሰካችሁ ትክክል ናቸው ማለት ነው። እንዲህ ተሰኩታላችሁ። ከዛ በኋላ ከኋላ አድርጋችሁ መበየድ ነው። ምንም አዲስ ነገር የለውም። ከዛ ይሰራል ማለት ነው። ወጪ አስቀራችሁ ማለት ነው። እንደዚህ በቀላሉ ቤት ውስጥ መስራት ትችላላችሁ። ይሄ ባለሙያ የሚጠይቅ ስራ አይደለም። ባለሙያ የሚጠይቀው ስራ ዲሹ እየበራ ዲኮደሩ እየበራ ዲሽሮም ከላይ ጣራ ላይ ያለ እሱም እየሰራ ግን ምስል ማያመጣ ከሆነ ሲግናል አይሲ ነው ማለት። ስለዚህ ሜን ቦርድ ያልኳችሁ ቅድም ትልቁ ቦርድ እሱ ላይ የሚሰራ ስራ ነው። ሁለተኛው ደግሞ ቡት ብሎ የሚቀር ከሆነ ደግሞ የሚደርቅባችሁ ከሆነ በሶፍትዌር የሚሰራ ስራ ነው። ሶፍትዌር ስጭኑበት በራሱ ጊዜ ይስተካከላል ማለት ነው። ይሄ ደግሞ ካፓስተር መቀየር ነው። ካፓስተር እንዲህ በአሮጌ ዲኮደር በሱ አንስታችሁ ወደዚህ መቀየር ትችላላችሁ። እንዳልኳችሁ ቀደም ማይክሮፋቱ 1000 መሆን አለበት። ፎቱ ግን ችግር የለም። ከ16 እና ከ16 በላይ ብታደርጉት ችግር የለም። ግን 10 ካደርጋችሁ ቶሎ የመቃጠል ዕድሉ ከፍተኛ ነው ማለት ነው። እንደምታዩት እንዲህ በየደን ከጨረስን በኋላ የአዲሱ ነው 25 ቮልት በ1000 ማይክሮፋት እንደምታዩት ዙመር እንደምታዩት 25 ይላል።
ወደ ቦታው አድርገን አስረን ቼክ እናደርገዋለን ማለት ነው። እሺ ብሎን እናስረዋለን በስትክክል በደንብ እናስረዋለን እንዳይንቀሳቀስ ግራውንዱንም በደንብ እንዲነካልን ከዛ ጋር ያለውም እናስረዋለን። ከዛ ኬብሎችን ወደ ቦታ አድርገን መሰካት ነው። ቀላል ነው መሰካት። እቺ ኬብል እንደዛ አድርጋችሁ ወደ ቦታው ላይ ተመልሱታላችሁ። ቀስት ባለበት እንሰካዋለን። እቺም ደግሞ ጫን ብለናት እቺኛዋን ነገር ከዛ በኋላ እንደዚህ እንሰካታለን ማለት ነው። ከዛ ላይትስ ቼክ ይሰራል አይሰራም የሚለውን ቼክ እናደርጋለን ማለት ነው። እንደምታዩት በይደን ጨርሰናል። ቼክ ለማድረግ ነው። ቼክ እናደርጋለን አብረን ይሰራል አይሰራም የሚለውን አብረን እናያለን። እሺ እንደምታዩት ቼክ ልናደርገው ነው ሰክተን። እሺ እንሰካው ነው። ሰካውን ሰክቼ ዋለው። እሺ ሰክቻለሁ። እንደምታዩት ከኋላ ፓወር ኦፍ እና ኦን አለ። እሱን ኦን እናደርገዋለን። ከጀርባ ያለው ማብሪያን ለማስፊያ ማለት እሱን ኦን ስናደርገው እንደምታዩት ቀዩ መታለች። ይሰራል አይሰራም የሚለው እንደምታዩት ቡት ብሏል። ሰርቷል ማለት በስትክክል እንዲህ በቀላሉ ቤታችሁ ውስጥ መስራት ትችላላችሁ ማለት ነው። በቀላሉ ምንም እውቀት ነው አይጠይቅም። አሁን ባልኳችሁ መሰረት ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ ከብየዳችሁት ምንም አይነት ሪስክ የለው 100% ይሰራል። እንደምታዩት ኦን ብሏል። እንደምታዩት ሰርቷል ማለት ነው። እና እንዲህ በቀላሉ መስራት ትችላላችሁ ማለት ነው። እንደምታዩት አሁን የዛሬ ቪዲዮአችን ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉት፣ ቪዲዮ ላይክ አድርጉት። በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ ቻው።